ሰላም 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 ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። አዲስ የሆናችሁ ላይክ ሰብስክራይብ ማድረግ አትርሱ። እኔ የምለው ግን እስኪ መነጽሬን አውልቄ ላውራችሁ። በእነ ሀይሚ ሰፈር ምን እየተካሄደ ነው? እኔ እነሱን ልጆች ባይዘው ይወዳቸዋለሁ፣ በጣም ነው የምከታተላቸው። ግን ብዙም ቪዲዮ ሰርች አላውቅም። ግን ዛሬ እዚህ ሰሞኑን ይሄ መኪናና ይሄ የዱባይ ጉዞ ምንድን ነው ይዞባቸው የመጣ እነሱ ልጆች በዛ መኪና በቃ አዲስ አበባን ሸገርን ያዞራታል አዳማ ምናምን እያሉ ሽርሽር ይላሉ ስንል እነሱ ቡጥቡጥ ገቡ ባንዴ ማለት ነው። ቡጥቡጥ ሀይ ለምንድን ነው? እኔ ሀይሚ አይደል ነው እሷ የምታደርገው ፕራንክ በጣም ትንሽ ከበድ ይላል። ሀይሚ ማለት ነው። ግን አጠፋው ግን ከባድ ነው የሚሆንብሽ ባይዘዌ ማለት ነው። እና ሰሞኑን አንድ አባወራ መጥቶ ማለት ነው ፈርጠም ያለ ምናምን በቃ ከሀይሚ ጋር ቀለበት አስረናል ጮኛዬ ነች ምናምን ብሎ ጓገጭ አለ። እንዴ ለብሩክ ይሄ አይገባውም እንዴ? መኪና ገዝቶ አጣጥሞ ሳይጨርስ እንዴት አንቺ እንዴት ቀለበት ጭራሽ መቼ ከቡታጅራ መጠሽ ነው ቀለበት የምታስሪ? መቼ እንዴ? ብሩክ ሳይሰማ ጓደኛሽ ማንም ሳይሰማ ቀለበት? አይ ነገር ግን እኔ ሪል አይመስለኝም፣ ባይዘው ሪል አይመስለኝም። ፕራንክ እያደረገችው ነው። ብሩክ ምን ያህል ለሷ ስሜት እንዳለው ሁሌም ትፈትነዋለች እና እንደዛ ይመስለኛል። እና ሀይሚዬ እንደዚህ ጥሩ አይደለም። አጥብቆ በሚዋደድ መሀል ደግሞ ትንሽ ያልሆነ ነገር ማስገባት ተገቢ አይደለም። መጨረሻው አያምርም። እና ብሩክ በጣም ትዕግስተኛ ልጅ ነው። የእውነት ለመናገር በጣም ትዕግስተኛ ልጅ ነው። ምክንያቱም ቀለበት ምናምን እያሉ ሲያወሩ ራሱ እንደዛ ቁሞ ታግሶ መስማቱ ማዳመጡ ዋው ነው። እሱ ልጅ በቃ ጭንቅላቱ በቃ ማሰብ ይችላል፣ ማገናዘብ ይችላል። እና ሀይሚ ግን እያደረግሽ ያለሽው ነገር ግን ጭራሽ ተቀለበት ተደብቆ አላውቅም። በጣም ነው የምታስቀይ ጡጨ ልጅ ማለት ነው። በቃ አምስት ሳንቲ እኮ ናት። እና እዚህ ልጅ ጋር ቀለበት አድርጊያለሁ ምናምን ስትል እኔ በጣም ነው ግርም ያለኝ። ኤኒዌይስ ብሩክን ፕራንክ እያደረገችው ነው። አይዟችሁ በቃ ማነው የጨረቃ ፋሚሊ አይዟችሁ፣ ምንም እንዳይከፋችሁ። ፕራንክ ነው። በመጨረሻ ላይ ፕራንክ ብላ እንደምትመጣ ተስፋ አለኝ። ምክንያቱም በአንዴ ቀለበት የሚደረግ የለም፣ በአንዴ ትውውቅ የለም። ብዙ ነገር አለ። ዝም ብሎ ቀለበት እዛው ተብሎ የሚገባ ነገር አይደለም። ቀለበት ማለት ቃል ኪዳን ልብ የሚያሰር ነው። እሷ ደግሞ ትናንት ቅርብ ሰዓት ነው ሸገር የመጣችው። እና የኔ ውዶች ተረጋጉ። በጣም ኮመንት ላይ እያየኋችሁ ነበር እና አይዟችሁ ይመለሳሉ። ላይክ አድርጉ፣ ሰብስክራይብ አድርጉ። እሺ ውዶችዬ።